የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ የዛሬው የወንጌል ክፍል ከዮሐንስ ወንጌል ምዕራፍ 4 ላይ ያለውን የኢየሱስና የአንዲት ሳምራዊት ሴት የሁለቱን ንግግር ነው የሚያስቃኝን። በመስዋዕተ ቅዳሴ እንግዲህ የወሰድነው የወንጌል ክፍል ሰፋ ያለ ነው። ጌታ ኢየሱስም በወንጌሎች ውስጥ ካደረጋቸው ረዘም ካሉ ንግግሮች መካከል በዋናነት የሚጠቀሰው ይህ ነው። እንግዲህ አንዳንድ ነገሮችን ለማስተንተኛችን ለመውሰድ እንሞክር። እግዚአብሔር ቃል ሁልጊዜ ልባችንን ልንከፍት ይገባል። ጌታም ቃልን ሲናገር በከንቱ አይናገርም። ቃልን የሚያባክን አምላክ የለንም። ቃሉ የሚሰራና ሕያው የሆነ ቃል እና ይህንን ሁሉ ቃል ስንሰማ በቃሉ ወደኛ ሲመጣ ሊሰራ፣ ሊለውጥ፣ ሊቀይረን በራሱ ፈቃድ ሊያስኬደን የሚፈልግ አምላክ ስላለን እግዚአብሔርን ልናመሰግነው ይገባል። እንግዲህ በመጀመሪያ ምንባብ ላይ እንዳነበብነው እስራኤላውያን ከምድረ በዳ ከወጡ በኋላ ኦሪት ዘጸአት ምዕራፍ 17 ላይ ያለውን ታሪክ በሙሴ ላይ እንዳጉረመረሙ ይነግረናል። እንግዲህ እስራኤላውያን የእግዚአብሔር ሕዝብ ተብለው ተጠርተው እግዚአብሔርም ልክ እንደ ልጁ አድርጎ እስራኤላውያን ሊቀበል፣ እስራኤላውያን ደግሞ እግዚአብሔርን እንደ አባታቸው አድርገው ሊቀበሉ ከአብርሃም ጋር ቃል ኪዳንን አቁመዋል። አንድ ሕዝብ፣ አንድ መንጋ ሆነው የእግዚአብሔር ልጆች ተብሎ የመጠራትን እድል ተሰጥቷቸው ከብዙ አስደናቂ መከራና ስቃይ ውስጥ ሁሉ እየነጠቀ አውጥቷቸው በበረሃ በምድረ በዳ እየመራቸው በቀይ ባህር ላይ ያደረገውን ያንን ታላቅ ተአምር ሁሉ እያየን እዚህ ምዕራፍ 17 ላይ ስንደርስ እስራኤላውያን ማጉረምረም ይጀምራሉ። ያጉረመርማሉ። የራሱ አድርጓቸው አይደል? እሱ እንደ አባት እነሱ እንደ ልጅ በጥምረት እየኖሩ ባለበት ሁኔታ ውስጥ ቃል ኪዳንን ከአብርሃም ጋር አቁሞ እግዚአብሔር ለቃሉ ታማኝ ሆኖ ቃል ኪዳኑን ሳያፈርስ ከብዙ ነገር እየተናጠቀ ጠብቋቸው እስራኤላውያን ምን አደረጉ? በምድረ በዳ ከዛ ሁሉ መከራ ከዛ ሁሉ ስቃይ ሁሉ ነፃ ማውጥቷቸው በእግዚአብሔር ላይ እና በሙሴ ላይ አጉረመረሙ። እዚህ የመጣ ነው ለምንድን ነው? እዚህ ያመጣህን ልንሞት ነው ወይ የሚል ጥያቄን አቀረቡ። በጣም ያስጨንቁት ነበር። ከመጨነቁ የተነሳ ሙሴ ጌታ ሆይ እባክህ ሲለው እንመለከታለን። በውሃ ጥም ልንሞት ነው አሉ። በኋላ ላይ በታሪክ እንደሰማነው ከአለት ላይ በበትሩ አለቱን በመታው ጊዜ ውሃ ወጥቶ ያሁሉ ሰው እንደረሰረሰ እንሰማለን። ማሳና ማሪባ ይባላል። የማጉረምረም ስፍራ ነው። በእግዚአብሔር አልተማመኑምና እግዚአብሔርን ተፈታትነውታልና። ለዚህ ነው በኋላ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል ብሎ ክርስቶስም ለዲያብሎስ ጥያቄ መልስ የሚመልሰው። ይህንን ሐሳብ እንያዝና ወደ ወንጌሉ ሐሳብ ለመምጣት እንሞክር። በወንጌሉ በዚህ በውሃ ጉድጓድ ላይ ነው ሁለት ነገሮችን በመጀመሪያ መመልከት አለብን። አንደኛ በዚህ የውሃ ጉድጓድ የሚለው ሐሳብ በዘፍጥረት ታሪክ ውስጥ ለምሳሌ ሙሴ ሲፓራ የምትባለውን የዮቶርንን ልጅ ለማግባት የተጫጨው ወይ ያየው በዛ በውሃ ጉድጓድ ላይ ነው። ያዕቆብ ርብቃን በውሃ ጉድጓድ ላይ ነው። የውሃ ጉድጓድ የሚለው ሐሳብ የጥምረትን የትዳር መጀመሪያን የሚያመለክት ነገር ነው በመጽሐፍ ቅዱስ ውስጥ። ሁለተኛ ጊዜው ቀትር ነበረ እያለ ይነግረናል። ቀትር ነበረ። ቀትር 6 ሰዓት። እንግዲህ በሀገራችንንም በአይሁድም ባህልም ቢሆን ውሃ ለመቅዳት ወደ ጉድጓድ የሚወረደው ወይ ወደ ወንዝ የሚኬደው ወይ ጠዋት በማለዳ ወይ ደግሞ ከሰዓት ወደ አመሻሽ ላይ ነው። ነገር ግን በቀትር ውሃ ለመቅዳት እቺ ሴት እንስራዋን ይዛ ወደ ውሃ ጉድጓድ ትወርዳለች። ከዚህ ተነስቶ ነው እንግዲህ እኔ እንደ አጋጣሚ ሆኖ የመጀመሪያ ዲግሪን ሳደርግ የሰራሁበት የወንጌል ክፍል ነው ይሄ ክፍል እና ብዙ ምሁራኖች በዚህ ሐሳብ ላይ ይህን መጽሐፍ ቅዱስ የሚተነትኑ ታሪኩን የሚያጠኑ ምን ይላሉ? በቀትር ሰዓት በአይሁዳውያን ባህል የውሻ ሰዓት ተብሎ የሚጠራ ነው። ማለት እኛም በሀገራችንም ባህል ከሆነ አስተውላችሁም ከሆነ ቀትር ላይ ወደዛ ማለት የረፍት ጊዜ ነው። ፀሐዩም እየከረረ የሚወጣበት ጊዜ ነው። ሰዎችም የማይንቀሳቀሱበት ጊዜ ነው አይደል? ፀሐዩ በረድ ይበል ይባላል። ልክ በዚህ ጊዜ ግን እቺ ሴት ውሃ ለመቅዳት ሁል ጊዜ ዘውትር እንስራዋን ይዛ ትወጣለች።
አሁን የምትሄድበት ቦታ ውሃ ለመቅዳት የምትሄድበት ጊዜ ምን ያመለክታል? ምናልባት ሳምራዊት ናት። ሳምራዊት ሲባል እንግዲህ ከአይሁዳውያን የተለዩ ናቸው ትንሽ። ምክንያቱም አይሁዳውያን እነዚህ ረክሰዋል ብለው ስለሚንቋቸው ነው። ምክንያቱም አስቀድመው ገና ድሮ አሴሪያን በሚባል ቅኝ ግዛት ተገዝተው ከነሱ ጋር ተዳቅለው ረክሰዋል ብለው ስለሚያስቧቸው ለእግዚአብሔር መንግስት የተገቡ አይደሉም፣ የእግዚአብሔር ልጆች አይደሉም እያሉ ይንቋቸዋል። እና አንደኛ እንደዛ በተናቀው ሁኔታ እየኖሩ ባሉበት ሁኔታ ላይ በዛም ውስጥ ደግሞ ከማህበረሰቡ የምትሸሸግበት የሚያሳፍር የሆነ ነገር እንዳላት ያስታውቃል። ምክንያቱም ለምን ከሌሎቹ ጋር አብራ ጠዋት ልትሄድ አልፈለገችም? ለምን በአመሻሽ ላይ አብራ ልትሄድ አልፈለገችም የሚለውን ሐሳብ ያነሳሉና ምናልባት የሚያሳፍር ወይም ከራሷ ማህበረሰብ እንኳን የሚያስገልላት የሆነ ነውር ተብሎ የሚታሰብ ነገር በህይወቱ ይሆናል ብለው ያስባሉ። እና በኋላ ኢየሱስን በሚጠይቃት ጥያቄ እርግጥ ነው 5 ባሎች ነበሩሽ ከዚህ በፊት፣ አሁን ያለው ባልሽ አይደለም ይላታል። እንግዲህ 5 ጊዜ አግብታ የፈታች ነች፣ ወይ 5 ጊዜ በተለያየ ምክንያት ትዳሯ ያልጸናላት ሴት ነች። በሆነ ምክንያት ብቻ ሞራላዊ በሆነ ጥያቄ በማህበረሰቡ ልክ እንደሆነ እንደተለየ ወይ እንደገፊ ወይ እንደጋለሞታ ወይ ደግሞ በህይወቷ እንዳልጸናች ልጅ እንደማትወልድ እንደሆነ ነገር አድርጋ ብቻ ትገፋ የነበረች ነች። ህይወቷን ብቻዋን ትገፋ የነበረች ከሰው ተሸሽጋ የመኖሯ መንገድ ውሃ ልትቀዳ የሄደችበት ሰዓት ያሳብቃል፣ ይናገራል። ስለዚህ እችን ሴት ነው ኢየሱስ በሰማሪያ በኩል ማለፍ ግድ ሆነበት ይለናል። በሌላ አማራጭ መንገዶች አድርጎ መሄድ ይችል ነበር፣ ግን በሰማሪያ በኩል ማለፍ ነበረበት። ስለዚህ በዛም ካለፈ በኋላ በዚች በውሃ ጉድጓድ አጠገብ ተቀመጠ። ደቀ መዛሙርቱ ምግብ ለመግዛት በሚሄዱበት ጊዜ ከዚች ከሳምራዊት ሴት ጋር ንግግር አደረገ። በዛ በውሃ ጉድጓድ ውስጥ ኢየሱስ ይጠብቃት ነበር። ያወራሉ። የንግግሯ የመልሷ ከክርስቶስ ጋር የምታደርገው ነገር ደረጃ በደረጃ እያደገ መሄዱን እንመለከታለን አይደል? ጌታዬ ትለዋለች። ጌታዬ ስትል እኛ አቶ እያልን እንደምናከብረው በክብር ነው የመጀመሪያው ሐሳብ። እንደተራ ሰው አንተ አይሁዳዊ ስትሆን እኔ ሳምራዊቷን እንዴት ውሃ ጠጪኝ ትለኛለህ? ትለዋለች። የመጀመሪያው። ሁለተኛ ምናልባት ይመጣል ከተባሉት ነቢያት መካከል አንዱ ይሆን አለች አይደል? ከነብይነት ከዛ ይመጣል የተባለው መሲህ አንተ ነህ አለች። በኋላ ላይ ኑ ጉዴን የነገረኝን ጌታን ይዩት ብላ ትናገራለች። የእምነት ደረጃዋ እግዚአብሔርን የመገንዘብ ሂደት ከክርስቶስ ጋር ብዙ ጊዜ ባሳለፈች ቁጥር፣ ክርስቶስ በተናገራት የክርስቶስን ቃል በሰማች ቁጥር፣ ከክርስቶስ ጋር የውስጧን በተወያየች ቁጥር የበለጠ ኢየሱስን እያወቀችው ሄደች። ስትሄድ ምናለች? እንስራዋን ጥላ ወደ ከተማ እየሮጠች ትሄዳለች። በመንፈስና በእውነት የሚሰግዱት ሁሉ ይመጣሉ እያሉ ኢየሱስ ከነገራት በኋላ ምናለች? በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር መነጋገሩን ባዩ ጊዜ በተደነቁ ጊዜ እቺ ሴት ምን አደረገች? ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎቹ ኑ ጉዴን የነገረኝን ስሙት ብላ ትነግራቸዋለች። ትሸሸው ከነበረው ማህበረሰብ ጋር ራሱ የክርስቶስን ነገር ለመንገር እየሮጠች ሄደች። ያ የውሃ ጉድጓድ ህይወቷ የተመሰረተበት ነው። ሰው ቢገፋትም ምን ቢላትም ያላት አንድ ተስፋ ህይወቷን ለማቆየት ምግቧን ለመስራት የዕለት ተዕለት ህይወቷን ለመግፋት የግድ ከዛ ውሃ መውሰድ ነበረባት። ውሃ የሚለው ሐሳብ ያ ከዛ ከውሃ በኋላ ላይ እሷ ህይወቷን በምታጸናበት ቦታ በምትኖርበት ቦታ ላይ ኢየሱስ እውነተኛ የሆነውን የህይወት ውሃ ሰጣት። እውነተኛ የሆነውን የህይወት ውሃ። ስለዚህ ምን አደረገች? ያቺ ትንሽዬ የነበረችውን የውሃ ገንቦዋን እዛው ጥላ ምን አደረገች? በነፃነት የክርስቶስን ቃል ለመመስከር ትሄዳለች። ይሄ እንግዲህ የኛ የህይወታችን መሰረትና የህይወታችንም ሐሳብ መጀመሪያው ደረጃ ከክርስቶስ ጋር ጊዜን እንድናሳልፍ ያስፈልጋል። ምን ማለት ነው? ፈቃድን ለእግዚአብሔር ማስገዛት ማለት ብዙ ጊዜዎችን ከእግዚአብሔር ጋር ማሳለፍ ማለት ነው።
በእግዚአብሔር ቃል መሞላት ማለት ነው። ከእግዚአብሔር ጋር መወያየት፣ የጭንቀታችንን የሐሳባችንን በልባችን ውስጥ ያለውን ነገር ሁሉ ለጌታ ለኢየሱስ ክርስቶስ ማቅረብ ማለት ነው። ይህንን የምናደርግበትን ቦታና ሰዓት መለየት እንደማለት ነው። በዚህ በትንሽዬ መንደር እቺ የተለየች ተብላ የምትታሰበው ሴት ኢየሱስ ይጠብቃት ነበር። ኢየሱስ ጠብቆ ከሷ ጋር አውርቶ ተነጋግሮ የህይወት ውሃን ሁሉ ለሷ ይሰጣታል። ስለዚህ ሁለት ነገሮችን እናስብ። መጀመሪያ እነዚህ እስራኤላውያን የእግዚአብሔር ልጆች ተብለው ተጠርተው እያሉ እንደ ልጅ ሳይሆን እንደ ባሪያ አጉረመረሙ። ከአባታቸው ጋር በግልጽ መናገር ሲችሉ ወይም የአባታቸው የሆነው ሁሉ የነሱ እንደሆነ ማወቅ ሲገባቸው ወይም አባታቸው እንደማይተዋቸው እንደተጠሉ ወይም ደግሞ ለሞት እንዲዳረጉ እንደማይተዋቸው አላወቁ። ምን ያህል አፍቃሪ አባት እንዳላቸው፣ እግዚአብሔር እንዴት አድርጎ ሰው ሊያስበው ከማይችለው ነገር እያወጣ እየጠበቃቸው እንደሆነ ሊረዱ አልቻሉ። ስለዚህ ምን አሉ? አጉረመረሙ። ማጉረምረም በመጽሐፍ ቅዱስ ውስጥ የባሪያ ባህሪ ነው። የሚያጉረመረመው ባሪያ ነው። ልጅማ በቤቱ የሚያስፈልገውን ነገር ሁሉ ያደርጋል። የአባቱ የሆነ ሁሉ የሱ ነው። ታስታውሳላችሁ? ያ ጠፍቶ የነበረው ልጅ ሲመለስ ከመሐሪ አባቱ ጋር ሲገናኝ ድግስ ይሁን ሲባል እቤት የነበረው ታላቅ ወንድምየው አጉረመረመ። ታስታውሳላችሁ? በማቴዎስ ወንጌል ላይ እነዛ የወይን ተክል ሰራተኞች ከጠዋት ጀምሮ እስከ ምሽት 11 ሰዓት ድረስ የተቀጠሩት በኋላ መጨረሻ ላይ 1 ሰዓት የሰሩት እና መጀመሪያ ከጠዋት ጀምሮ ይሰሩ የነበሩት እኩል ዲናር ሲከፈላቸው መጀመሪያ የተቀጠሩት ምን አሉ? አጉረመረሙ። እስራኤላውያን በምድረ በዳ አጉረመረሙ። ማጉረምረም የባሪያ ባህሪ ነው። እንደ ልጅ ግን ከአባታችን ጋር እንድንወያይ የተጠራን፣ ከጌታችን ጋር እንድንወያይ የተጠራን፣ የእያንዳንዳችን የህይወት ጉዞ፣ የእያንዳንዳችን የህይወት መስመር፣ ስቃያችንን፣ ጭንቀታችንን እንደ ውሃ ጉድጓድ ጥልቅና ጨለማም ቢሆን ልክ እንደዛ ሁሉ በበደላችን ጥልቀት ልክ ገብቶ ፈውስ ሊሰጠን የሚፈልግ ኢየሱስ አለ። ዛሬም ቁጭ ብሎ የሚጠብቀን፣ ዛሬም ከኛ ጋር ሊወያይ የሚፈልግ፣ ዛሬም ከኛ ጋር ህይወታችንን የመረኮዝንበት ከእግዚአብሔር ቃል ውጭ የሆነውን ነገር ሁሉ ሊያፈራርስልን የሚችል የህይወት ቃል ምንጭ የሆነ ኢየሱስ በእያንዳንዳችን ቤት ውስጥ ይጠብቀናል። በእያንዳንዳችን የህይወት መስመራችን ውስጥ ይጠብቀናል። ከሱ ጋር እንገናኝ፣ እሱን እናገኘው። በሚስጥረ ንስሐ ዛሬም ምህረቱን ሰጥቶ በምህረቱ ሊጎበኘን ይፈልጋል። በቅዱሳን ሚስጥራት በስጋና ደሙ እግዚአብሔር ሊያድነን ሊፈውሰን ራሱን ሊሰጠን ይፈልጋል። በቅዱስ ቃሉ አማካኝነት ሊያጽናናን ይፈልጋል። እድል እንስጠው፣ እንክፈተው፣ መጽሐፍ ቅዱሱን እንክፈተው፣ እናንብበው፣ ቃሉን እኔ በምንሰማው ነገር በመዝሙር ሊሆን ይችላል፣ በሌሎች መንፈሳዊ ነገሮች ሊሆን ይችላል። ሊባርከን ሊመክረን ይፈልጋል። በብዙ አይነት መንገዶች በምንወዳቸው ሰዎች ለአፍታ ጊዜ ወስደን ቁጭ ብለን እናጢ ነው። ኢየሱስ በዙሪያችን ሊጠብቀን ሊያድነን የሚፈልግ አምላክ ስለሆነ እንደማለት። ስለዚህ በዚህ ሐሳብ ሆነን እንግዲህ አብይ ጾም ሳምንት ጉዟችንን እንድንቀጥል ጋብዛችኋለሁ። እኛም እንደ ሳምራዊቷ ሴት ክርስቶስ የኛ ነገር አሳስቦት እኛን እጅግ ስለሚወደን እኛን ሊያድነን ከኛ ጋር ሊወያይ የሚፈቅድ አምላክ ነው። በልዩ ልዩ መንገድ ይናገረናል። ጊዜ እንውሰድ። በቀን ውስጥ ቢያንስ የተወሰነ ደቂቃዎችን እንውሰድ። ኢየሱስን ማዳመጥ የምንችልበትን፣ የክርስቶስን ድምፅ መስማት የምንችልበትን፣ የሚያድነን ያለፈው የህይወታችን ተመርኩዞበት የነበረውን ነገር ጥለን በክርስቶስ ፈቃድ ለመመለስ የሚያስችለን ያ ቃል ስለሆነ በዚህ ሐሳብ አብይ ጾማችንን እንድንቀጥል ጋብዛችኋለሁ። የሰማነውን እግዚአብሔር አምላካችን ይባርክልን። ስለ ቤተ ክርስቲያናችን በጸሎት